እሺ ጋይስ እንዴት ናችሁ? ዛሬ ኢትዮ ኮደርስ ሰርተፍኬት አወሳሰዱ ግራ ለገባችሁ አብረን እናያለን። ዌብሳይቱ ይሄ ነው፣ ከላይ የምታዩት ይችኛዋ ማለት ነው። ይችኛዋ እና እሱ ላይ በመግባት ከዛ ጌት ስታርት እንለዋለን። ከዛ እዚህ ጋር ኮርሶች አሉ። የምፈልገውን ኮርስ መምረጥ እንችላለን። እነዚህ አራት ኮርሶች አሉ። ዳታ ሳይንስ ነው። ከዛ ሎጊን ኮንቲኒው እንለዋለን። እዚህ ጋር አፕ አሉ። አፑንም ማውረድ እንችላለን፣ ግን አፑ ላይ በጣም ብዙ ኮርሶች ስለሆኑ ያሉት ውስብስብ ይላል። ይሄ ለኛ ሀገር የተመረጡት ብቻ ናቸው ያሉት እዚህ ላይ ዌብሳይቱ ላይ ማለት ኢትዮ ኮደርስ። ከዛ አካውንት ካለን ሳይዲ እንለዋለን። አካውንት ካለን ማለት ነው ከነበረን። አዲስ ደግሞ ከሆነ የምንከፍተው እዚህ ጋር ሳይን አፕ አለች፣ እሷን እኔ አሁን አካውንት ስላለኝ በእሱ እናየዋለን። ሳይ በጉግል ብንገባ አሪፍ። ከዛ ስታርት አፕሊኬሽን ነው የምንለው። እዚህ ጋር በግሩን ኢንፎርሜሽናችን እንሞላለን። እሺ ከሀገር ነው የሚጀምረው። እዚህ ጋር ሀገራችን፣ ከዛ ያለንበትን ሪጅን፣ ኦሮሚያም ከሆነ ኦሮሚያ፣ አዲስ አበባም ከሆነ አዲስ አበባ፣ ቀጣይ ላይ እድሜያችን ከስንት እስከ ስንት ባለው እድሜ እንደሆነ እንመርጣለን። እዚህ ጋር ስልክ ቁጥራችን ነው የምናስገባው። ናቹራል ከሆነ ናቹራል፣ ሶሻል ከሆነ ሶሻል። ከዛ እዚህ ጋር ትምህርት ቤታችን ስቱደንት ከሆነ ስቱደንት፣ ስራ ካለን ደግሞ ፓርት ታይም ወይ ፉል ታይም ከሆነ እንደዛው፣ ስራ ፈጣሪ ከሆነ እንደዛው እንሞላለን ማለት ነው። እዚህ ጋር ስቱደንት ብዬ ልፈው ዝም ብዬ። ከዛ ኤክስፒሪየንስ ካለን ከየት እንዳገኘ ነው ደግሞ ይሄን እንሞላለን። ከዛ እዚህ ጋር ኮንፎርም ማድረግ አለብን። ከዛው ወደ ትምህርታችን መግባት እንችላለን ማለት ነው። ኢንተርኔቱ ትንሽ ያስቸግራል። አሁን እዚህ ጋር መጥቶልናል ትምህርታችን። ይሄኛውን ኢንሮሉን መጨረስ አለብን መጀመሪያ፣ ትምህርቱን ማለት ነው። ሙሉ ኮርሱን መጨረስ አለብን። ከዛ በኋላ እዚህ ጋር አሴስመንት ኤንድ ሰርቲፊኬሽን የምትላለች፣ እሷን ነው ስክሪንሻት አድርገን ወይ ደግሞ በፒዲኤፍ አድርገን የምንልከው ማለት ነው። መጀመሪያ እንሰራለን። እዚህ ጋር ብዙ ጥያቄ ነው ብዙ እንትን ያለው፣ ግን እኛ ሰርቲፊኬቱን ብቻ ስለምፈልገው ኔክስት ኔክስት እያልን ነው የምናልፈው። ከዛ እንደዚህ አይነት ኢንተርፌስ ይመጣልና እነዚህ ኮርሶቹ ናቸው። ይሄን ኮርስ ዋን ነው፣ ብዙ ኮርስ ይኖረዋል። እስከ ኮርስ 6 ድረስ አለ። ሰርቲፊኬሽን አሴስመንት 5ኛው ኮርስ ላይ ያለ፣ ሰርቲፊኬሽን ኮምፕሊሽን 6ኛው ኮርስ ላይ ያለ ማለት ነው። ስለዚህ አሁን እንጀምረዋለን። ኔክስት እያልን ነው የምናልፈው። ስክሮል እያደረግን ኔክስት
ኮርሶቹን ጨርሰን እንገናኛለን። ሌሰን ስንጨርስ እንደዚህ አይነት ፔጅ ይመጣልናል። አንድ ሌሰን ስጨርስ ማለት ነው። ከዛ ስታርት ኔክስት ሌሰን እያልን ነው የምንሄደው። ከዛ እዚህ ጋር ደግሞ አንዳንዴ ስንፈጠን ምናምን ኔክስት እያልን ስንፈጥን ኮርስ ሊዘልብን ይችላል። እሱን ደግሞ እዚህ ጋር እየገባን ቼክ እናደርጋለን። በኋላ ቼክ እናደርጋለን። አሁን ኮርሳችን ላይ እንመለስና ከዛ እሺ እንገናኛለን። እሺ አሁን ኮርሶቹን እየጨረስን ነው። ኮርስ 4 መጨረሻ ላይ ደርሰናል። ኮርስ 5 ላይ አሲስመንት ነው ያለው። እሱን ደግሞ አብረን እንሰራለን። አሲስመንቱ ጋር ኮንግራጁሌሽን ጨርሳችኋል እንትኑን ብሎናል ሊሰኑ። ቀጣይ አሲስመንቱ ጋር እንሄዳለን። ሰርቲፊኬሽን አሲስመንት የኛውን ነው። አሁን የኛውን ከተፈተንም በኋላ ነው ላይሰንስ የሚሰጠን ሰርቲፊኬቱ ማለት ነው። እዚህ ጋር ስታርት ሰርቲፊኬሽን አሲስመንት የምትላለች ይቺኛዋን ነው የምንነካት። ይቺ ደግሞ ከሌለች በኋላ እንዴት እንደምታገኟት ቅድም መጀመሪያ ያሳያችኋል። እንደዛ አድርጋችሁ ማግኘት ትችላላችሁ። አሲስመንት ውስጥ ጨርስ ደግሞ እንደገና አሳያችኋለሁ። አሁን ወደ አሲስመንቱ ነው እየገባን ያለ ነው ማለት ነው። ኢሜይላችን በነገራችን ላይ የመጨረሻ ስም ሊኖረው ይገባል። እዚህ ጋር አብርሃም ብቻ ቢል ልኖረው ሎጊን ያደርግልኝ ነበር የአባት ስም ስላለው። ከዛ ስታርት አሲስመንት እንለዋለን። እዚህ ጋር ጎቶ አሲስመንት እንለዋለን። ከዛ በፊት እዚህ ጋር ጎቶ አሲስመንት እንለዋለን። ከዛ በፊት ግን ኤአይ ሊኖረው ይገባል ወይ ደግሞ ሌላ ሰው ስልክ ወይ እኛ ራሳችን ስክሪንሻት እያደረግን ወይ ደግሞ በሌላ ሰው ስልክ ከሌላ ሰው ጋር አብረን መስራት እንችላለን። ትምህርቱን ስላልተማርነው እንደዛ ነው የምንሰራው። ሰርተፍኬቱን ብቻ ስለምፈልገው ማለት ነው። እኔ የምሰራባቸውን ኤአይዎች ላሳያችሁ። እኔ በኩዌሽን ኤአይ እና በጄሚኒ ነው የምሰራው። ሁለቱ ካሏችሁ አሪፍ ነው። አሁን በኩዌሽን ኤአይ እየሰራው አሳያችኋለሁ ማለት ነው ጥያቄዎቹ። ጎቶ አሲስመንት ከዛ የኛውን ስክሪንሻት እናደርግለታለን። አንድ ሰዓት ይሰጠናል ለ20 ጥያቄ። ከዛ እዚህ ኤአይ ጋር ሄጄ እስካን ከዛ ጋላሪ እንመርጥለታለን። ይሄኛውን ኤአይ የምትጠቀሙ ከሆነ ኮኔክሽን ስለሌለ ትንሽ ያዝጋል። ይሄኛው መልሱን እስከሚሰጠኝ ጂሜል ላይ ደግሞ እንዴት እንደምትሰሩ ላሳያችሁ። እዚህ ጋር አድ እናደርግና እዛ ከጋላሪ አሁን ስክሪንሻት ያደርግነው መርጠን እዚህ ጋር ጊቭ ሚ እንደዚህ ብለን ጽፈን ብንልክለት ይመልስልናል ማለት ነው። ኩዌሽን ኤአይ ቀጥታ ጥያቄውን ይሰራዋል።
እዚህ ጋር ፋይናል አንሰሩን ነግሮናል። ብራኬት ዋይ ማይነስ ኤክስ ብራኬት ምናምን። ስለዚህ መልሱ የመጨረሻው ነው ማለት ነው። ክሮማችን ላይ ተመልሰን አሁን ጥያቄው ጋር አስገብቶናል። ትንሽ ስለቆየን አስወጥቶን ነበር። ሎጊን ስንለው ይመልሰናል። አሁን እንደገና ይቺንም ስክሪንሾት አድርገን ሙሉ ስክሪንሾት ማድረግ እንችላለን። ይቺኛዋ ስለምትመች አሁን ቻት ጂፒቲ ላይ ምናምን ስክሪንሾት አድርገን ብንልክለት በቀን 3 ፎቶ ምናምን ነው መስራት የሚቻለው እና እሱ አይሆንም። እዚህ ጋር 20 ጥያቄ ለመስራት ዘ ፋይናል አንሰር ኢዝ 1 ብሎኛል። አሁን 1 ኒኪ ነካለው ማለት ነው። ዘ ፋይናል አንሰር 200 ጥያቄዎቹን ጨርሰን እንገናኛለን። ብዙ ስለሆነ ብዙ ደቂቃ ስለሚወስድ አሁን መልሶቹን መልሰን ጨርሰናል። ሰርተፍኬታችንን ቼክ ማድረግ እንችላለን ማለት ነው። ቼክ ፎር ሰርተፍኬት እንለዋለን። ከዚህኛውን ስማችን ከ30 ፊደል መብለጥ የለበትም ይላል እዚህ ጋር። ከሰጊት ሰርተፍኬት እነዚህንም ሶስቱንም ራይት ካደረገልን ጨርሰናል ማለት ነው። ከጌት ዩር ሰርተፍኬት አሁን እንለዋለን። እዚህ ጋር እነዚህ ስለ ትምህርቱ ሀሳባችን እንድንሰጥ ነው የሚጠይቀን። እዚህ ጋር የምንረዳችሁ ነው ትምህርቱ የሚለው እዚህ ጋር ዴቨሎፕ ማይ ስኪል ብንለው የተሻለን ከ10 ሬት እናደርገዋለን። እዚህ ጋር ዝም ብዬ 8 ልስጠው። ከዛ እነዚህም ስሪ ቻሌንጅ ምረጥ ይላል። አዲንት ኤክስፕሬስ ኤኒ ቻሌንጅ ለቀጣይ ተማሪዎች አስተያየታችሁን አስቀምጡ ነው የሚለው ያለው ነው። እሱን ዝም ብለን እናልፈዋለን። ኩዌሽን የለንም ብለን ይሄኛው ሰሚት እናደርገዋለን ማለት ነው። አሁን ወደ ሰርቲፊኬቱ ይወስደናል። ሰርቲፊኬታችን ይሄን ይመስላል። እዚህ ጋር ይሄኛውን ስክሪንሻት ማድረግ እንችላለን፣ ግን ስክሪንሻት ስናደርገው የሚቆረጥ ነገር ስላለው ወይስ እዚህ ጋር ዴስክቶፕ ሳይት ማድረግ አለብን።
እንደዚህ ዴስክቶፕ ሳይት ስናደርገው ለስክሪንሻት አሪፍ ይሆንልናል ማለት ነው። ከዛ በራሳችን ሳይዝ እንደዚህ አድርገን ስክሪንሻት ማድረግ እንችላለን። ይሄኛው 1 ሜትር እንደዚህ ስክሪንሻት ወይ ሙሉ ስክሪንሻት አድርገን በራሳችን ከት ማድረግ እንችላለን። ሌላኛው ደግሞ እዚህ ጋር ዳውንሎድ የሚላል ዳውንሎድ ከዛ በፒዲኤፍ እዚህ ጋር ያስመርጠናል። ፒዲኤፍ እንነካታለን። ከዛ ስቶሬጅ የሆነ ፎልደር ላይ ሴቭ እናደርገዋለን ማለት ነው። አሁን ሴቭ አድርጎታል። ይህን ይመስላል ማለት ነው ባጭሩ። አሴስመንት የምትሏ ደግሞ ላልመጣችላችሁ ልጆች እንመለስና ወደኋላ እዚህ ጋር ወደ ሞባይል ሳይት ልቀይረው። እሺ እዚህ ጋር ከገባን በኋላ ወደ ኋላ ከተመለስን በኋላ እዚህ ጋር ስሪ ሰረዟን ነክተን 3 ሰረዟን ማይ ፕሮግራምስ የምትላለች እሱ ጋር እንገባለን። ከዛ አሁን ያለንበትን ዳታ አናሊሲስ ስለገቡ ዳታ አናሊሲስ ነው የምነካው። እዚህ ጋር ኮምፕሊትድ ፕሮግራም እና ኮንቲኒው ለርኒንግ አለ። እዚህ ጋር አርቲፊሻል ኢንተለጀንስ ጀምሬ ስለነበር ነው እና አሁን ዳታ አናሊሲስ ጋር እንገባለን ማለት ነው። እዚህ ጋር ሰርቲፊኬቱን ሁሉም ስላገኙት ከዛ ሰርቲፊኬቱ አካል መጣችልን። እዚህ ፔጅ ላይ ከመጣን በኋላ እዚህ ጋር ሰርቲፊኬሽን አሴስመንት የምትላለች እሷ ጋር ነው የምንገባው ማለት ነው። እሷን ነክተን ሪስክ ብለን ወደ ውስጥ እንገባለን። ከዛ በኋላ ጥያቄዎች ይመጡልናል ማለት ነው። እንደ ቅድሙ አይነት ጥያቄዎች ሰራ እንደነበረው አይነት ፔጅ። እኔ መጀመሪያ ላይ ግራ ያጋባኝ ይሄ ነበረ። ኮኔክሽኑ ትንሽ ያዝጋልና እንደዚህ አይነት ፔጅ ይመጣልናል። እቺ 1.1 ሰርቲፊኬሽን አሴስመንት የምትለው እንከታለን። ከዛ በቃ ስታርት ሰርቲፊኬሽን አሴስመንት እንደቅድሙ ማለት ነው። ይሄን ይመስላል ሰርቲፊኬት ለማግኘት ዩዳሲቲ ላይ ፕሮሰሱን ማለት ነው። አመሰግናለሁ።